ሰላም ሰላም ውድ የኢዙ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሁላችሁንም ባላችሁበት ሰላም ሁኑልኝ ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ለየት ባለ ኮንቴንት መጥቻለሁ። ዛሬ ይህንን ፔፐር ባግ እንዴት መስራት እንደምትችሉ የ5 ደቂቃ ቪዲዮ ኮርስ እሰጣችኋለሁ። ብዙዎቹ ቲክቶክ ላይ የ5 ብር 10 ሺህ ብር 3 ሺህ ብር እያስከፈሉ ይህን ቀለል ያለ በ5 ደቂቃ ውስጥ የሚሰራ ኮርስን እያስከፈሉ እያስተማሩ ይገኛል። እኔ ግን ለእናንተ ለቤተሰቦች እንዴት መስራት እንደምትችሉ እያንዳንዱን ነገር ዲቴል በደንብ የማሳያችሁ ይሆናል። ያው ይሄ ፔፐር ባግ አሁን ላይ ኢትዮጵያ ላይ ፌስታል ስለተከለከለ በደንብ እየተሰራበት ይገኛል። በትንሽ ካፒታል በ10 ሺህ ብር በ15 ሺህ ብር በቤታችሁ ቁጭ ብላችሁ ምንም አይነት መብራት ሌላ ኃይለ ነገር ሳትጠቀሙ በራሳችሁ በእጃችሁና ራሳችሁን በመጠቀም ብቻ መስራት ትችላላችሁ። ብዙ ገንዘብ ማትረፍ ማግኘት ትችላላችሁ። ስለዚህ ዛሬ ይህን ኮርስ የማሳያችሁ ይሆናል። ያው ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ደግሞ ቪዲዮን ላይክ እያደረጋችሁ በዚህ እስኪ እናንተ ደግሞ አበረታቱኝ። ያው ወደ ቪዲዮ እንሂድ። እሺ ወደ ፔፐር ባግ አሰራሩ ስንሄድ ያው እንደዚህ አይነት ፔፐር ወረቀት ያስፈልጋችኋል። ወፍራም ጠንከር ያለ ወይ በነጩም እናደርገዋለን በዚህ መልኩ፣ ከፈለጋችሁም በዚህ በካኪውም አለ እናመጣለን። ከዛ በኋላ መጀመሪያ እንለካለን። ያው ምን ያህል እንደምትሰሩ መለካት አለባችሁ። ቢያንስ አሁን ለትንሿ ከሆነ 50 ሴንቲሜትር ወደ ጎን ማለት ነው። ከላይ ወደ ታች ደግሞ ለትንሿ ከሆነ ነው ይሄ 35 ሴንቲሜትር በዚህ ወረቀት ነው አሁን እየሰራ ያለሁት። እናንተ ልኬቱን ማስተካከል ትችላላችሁ። መጀመሪያ ምን ታደርጋላችሁ? እዚህ ጫፍ ላይ በጎን ይሄ በቁመቱ እንደዚህ ታዞሩትና መጀመሪያ እዚህ ላይ እንደዚህ ታጥፋታላችሁ ማለት ነው። ይቺን እናጥፋታለን በዚህ መልኩ፣ ያው በምታዩ መልኩ እናጥፋታለን። ይቺን ካጠፍን በኋላ ግን በደንብ ይቺን መስመሯን መያዝ አለባት። ስታጥፉ በደንብ በቃ በስነ ስርዓት እንደዚህ ማስተካከል አለባችሁ። እንደዚህ ካጠፋችሁ በኋላ ማይ ፋሚሊ ቀጣይ ስራችን ምን ማድረግ ነው? አሁን ቀጣይ ማጣበቂያ ውሁ ሊሆን ይችላል፣ ኮላ ሊሆን ይችላል። ብቻ እናንተ የምታጣብቁበትን ነገር ማቅረብ አለባችሁ። ማጣበቂያ ያስፈልጋል። እኔ አሁን ምን ይዤላችሁ መጥቻለሁ? እዚህ ኮላ ነው፣ የኔ ኮላ ነው ይሄ። ስለዚህ አሁን ኮላ እንቀባዋለን ማለት ነው። የቱን ያጠፍኳትን ፓርት ኮላ እንቀባዋለን። አታብዙበት። ኮላው ማሸት ነው። ትንሽ ካረጋችሁ በኋላ ኮላው ወደዚህ እንዲዳረስ ማሸት ቀላል ነገር ነው። በቃ ይህንን ምን እናደርገዋለን? እየተመለከታችሁት ነው። እናሸዋለን ማለት ነው። እዚህ መልኩ ማሸት ነው። እሺ ይሄን ካሸው በኋላ ምንድነው ቀጣዩ ፓርቲ የምናደርገው? ይሄንን ወረቀቱን እናጥፈዋለን ማለት ነው። ይሄን ካጠፍን በኋላ በትክክል ምን ማድረግ? እዚህ ጋር መለጠፍ ማለት ነው። ጫፉን ይዛችሁ በትክክል መለጠፍ ይገባችኋል። አሁን ለጠፍኩኝ ማለት ነው። በትክክል ይሄንን በትክክል መለጠፋችሁን እንደዚህ ካስተካከላችሁ በኋላ ምን ታደርጉታላችሁ? በዚህ ፓርቲ ያለውንም ምን ይደረጋል? ይታጠፋል ማለት ነው። በዚህ መልኩ እናጥፈዋለን። ከዛ በኋላ ምን እናደርጋለን? ይሄንንም ያው ይሄንን በደንብ መስመሩን መያዝ አለበት። ይሄ ለራሱ እያንዳንዷ ነገር መስመሯን መያዝ አለባት። ኦኬ፣ እያንዳንዷ ነገር እቺም በዚህ መልኩ መስመሯን ትይዛለች ማለት ነው። ይሄ ኩላ እንዳይደፋብን መስመራችንን ካስያዝን በኋላ ቀጣይ ስራችን ምንድን ነው የሚሆነው? ቀጣይ ስራችን አሁን ያው እዚሽ ጋር ያው ይታያችኋል። ይሄንን በሴንቲሜትር ብለኩት አሪፍ ነው። ወደ ላይ ከፍ አድርጋችሁ በዚህ መልኩ እጥፍ እናደርገዋለን ማለት ነው። እጥፍ ካረግን በኋላ አሁንንም መስመር መያዝ አለበት ይሄ ነገር እዚሽ ጋር በደንብ ያው
እኔ በምሰራው መልኩ በደንብ ታረጉታላችሁ ማለት ነው። ካጠፋችሁት በኋላ ቀጣይ ፓርታችን ምንድነው የሚሆነው? እዚህ ጋር እቺን እናወጣትና እንደዚህ ያው በቃ እንደዚህ እዚህ መልኩ እንደዚህ እናደርገዋለን ማለት ነው። በቃ ይሄው ቀላል ነው እንደምታዩት ይታያል። በዚህ መልኩ እያንዳንዱን መስመሯን ግን ማስያዝ አለባችሁ። በቃ በደንብ ፍቅፍቅ እንደዚህ መደረግ አለበት። ይህን ካረጋችሁ በኋላ ምን ታረጋላችሁ? ቀጣይ ፓርት አያት ይችን በዚች መልኩ ይችን ጥፍ በዚች መልኩ እናጥፋለን ማለት ነው። ይህንንም ይችንም ከላይ እናመጣትና በዚች መልኩ እናጥፋቸዋለን ማለት። ካጠፍን በኋላ ምን እናረጋለን? መስመር አስይዟቸው በቃ በስነ ስርዓት እነዚህ መስመር ሊይዙ ይገባል። መስመር ሊይዙ ይገባል ማለት ነው። መስመር ካስያዝን በኋላ ምን እናረጋለን? አሁን ቀጣይ ወደ ኮላችን እንሄድና በዚህ መልኩ ፓርቷን ብቻ የምታስይዙባትን ፓርት መቀባት። ፓርቷን ሌላ ቦታ እንዳይጨመላለቅባችሁ ማለት ነው። የምትይዘውን ፓርት ብቻ ይችን በዚህ መልኩ እንቀባና ተቀባን በኋላ ምን እናደርጋለን? ይችን ማጠፍ ማለት ነው። ያት በዚህ መልኩ እናጥፋለን ማለት ነው። ከዛ በኋላ ቀጣይ ምንድነው የምናደርገው? ከላይ ያለችውንም ፓርት እንቀባለን፣ የምትይዘው ማለት ነው። ይችን ፓርት እንቀባለን። ከቀባን በኋላ ይህንን ማምጠተን ምን ማድረግ ነው? መለጠፍ ነው። በዚህ መልኩ ይህን ከለጠፍን በኋላ ያው በዚህ መልኩ ከተያዘልን በኋላ ምንድነው አሁን ቀጣይ ፓርታችን የምናደርገው? ቀጣይ የት እናደርጋለን? ወደዚህ ወደ ጎን በዚህ መልኩ እንደዚህ እናጥፈዋለን ማለት ነው። እንደዚህ እናጥፈዋለን። ከዚህም በኩል እንመጣና በዚህ በኩል እንደዚህ እናጥፈዋለን ማለት ነው። መስመር አስይዙ። ግን እያንዳንዱን ነገር እኔ ፈጠን አድርጌ ለእናንተ ለማሳየት እየሞከርኩ ነው። ይህንን ታስይዙታላችሁ ማለት ነው በዚህ መልኩ። ከዛ በኋላ ገልብጣችሁም በዚህ መልኩ እንደገና ወደዚህኛው ማጠፍ። አጥፋችሁታል፣ ገልብጣችሁ ደግሞ በዚህኛው መስመር እንደዚህንንም ማጠፍ። በዛ በኩል ያለውንም ይህንንም አዙሬ እንደዚህ ይህንን ማጣፍ ማለት ነው። ቀላል ነው። በጣም ሲምፕል የሆነ ነገር 5,000 ብር የምትበሉት ይችን ለመስራት ነው። ከዛ ይሄን ሰራን አይደለ? ከዛ ምን ማድረግ ነው? አሁን እንከፍታለን ማለት ነው። የሰራነውን ፔፐር ባጋችንን በቃ ቲስ ሲምፕል ምን ፔፐር ባግ ሰራን። ያው እዚህ ጋር በደንብ መታጠፍ አለበት፣ መለስለስ አለበት ብያለሁ። ከዛ ያው በዚህ መልኩ ተሰራ ማለት ነው ፔፐር ባጋችን። አሁን ምን እናደርጋለን? እዚህ ጋር ይችን ለማስተኛ ከፈለግንም እህት በዚህ መልኩ እንደዚህ አድርጋችሁ ይተኛል ማለት ነው። ያው እሺ፣ አሁን መጨረሻ ላይ ፓርት የምንሰራው ፓርት ምንድነው? በትልቁ እንሰራ። አሁን ከላይ መታጠፍ አለበት። ከላይ ለማጠፍ ደግሞ ምን እናደርጋለን? ይችን ፓርታያት እኛም በትንሿን እንደዚህ ታደርጓታላችሁ ከላይ አፏ ላይ ማለት ነው። ይህንን በደንብ መስመር ካስያዛችሁት በኋላ ይህንንም ምን እናደርጋለን? ይህንን በቃ ቀጥታ ወደ ውስጥ ማለት ነው። ይህንን ምንም ያን ያህል የሚከብድ ነገር የለም።
መስመር ስላልያዝኩት ነው። ፈጠን ፈጠን እያልኩ ስለሰራው ነው ለእናንተ። በጣም ሲምፕል። ያው በዚህ መልኩ ትንሿን ፔፐር ባግ መስራት ቻለም ማለት ነው። ይቺ ትንሿን ያው በዚህ መልኩ ማለት ነው። ቀጣይ ምንድነው ከተር ካላችሁ መቁረጫ ካላችሁ ማለት ነው። ቀጣይ ፓርት ምን ታደርጋላችሁ? ይቺ መቁረጫ ይቺ ካላቻችሁ አያት ይቺ ማቅረብ አለባችሁ። ይሄን ማቅረብ አለባችሁ። ይሄን ካስገባችሁ በኋላ ይህንን ማቴሪያል የምትፈልጉ ሰዎች ካላችሁ ማቴሪያሉ እኔ ጋር አለ። በቃ በተመጣጣኝ ዋጋ ከተር ፔፐር ባጉን ደውሉልኝ። እዚህ ላይ በምታዩት ስልክ ቁጥሬ ለእኔ መደወል ትችላላችሁ ማለት ነው። ይቺ ካለቻችሁ ይቺ ምን ማድረግ ነው? በቃ ቀጥታ እዚህ ውስጥ ካስገባችሁ በኋላ በዚህ መልኩ አያት ገመድ ማስገቢያ ሰራሁላት ማለት ነው። በጣም ሲምፕል የሆነ ነገር ነው። ከተራም በደንብ ስላላጠበቅኩ ነው። እንደገና ስልት ተበላሽታብኛለች። ሌላ የራሴ አመታቴ ነው። አሁን አስይዣታለሁ። እንጨፈልቃታለን። ከጨፈለቅን በኋላ በቃ ያ ገመድ ማስገቢያ ማለት ነው። እቺ ገመድ ማስገቢያ ሰራውላ ማለት ነው። በዚህ ገመድ ማስገባት ነው በቃ አለ። ገመድ ካስገባን በኋላ በዚህ መልኩ ፔፐር ባግ ሰራን ማለት ነው። ይሄ በጣም ሲምፕል ነገር ነው። 5,000 ብር የሚያስከፍሉት ለዚች ስራ ነው ማለት ነው። ስለዚህ በዚህ መልኩ እየሰራችሁ እንትናችሁን ቢዝነሳችሁን ቤታችሁ ቁጭ ብላችሁ መስራት ትችላላችሁ። አሁን ደግሞ ጥረት አለ፣ በጣም ጥረት ስላለ ትላልቅ ባለሀብቶች ያመርቱታል ምናምን ብላችሁ እንዳታስቡ። ገና አዲስ ስለሆነ አዋጁ ሰው ስላለ ስለተደናገጠ ሁሌ ቶሎ ይሄን በቤታችሁ ሰርታችሁ ተጠቃሚ መሆን ትችላላችሁ። ያው ቤቱን ሰብስክራይብ እያደረጋችሁ የእኛ ፋሚሊ መሆናችሁን እስኪ አሳዩን። ያው በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሊቢያ